ጀማ አንድ ቪዲዮ አይተን እንመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴናችሁ? ደህና ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ያው እንግዲህ ካስታወሳችሁን በባለፈው በእናንተ ጥረት ካላህ በታች በእናንተ ጥረትና ድጋፍ ያው ልጄን አሰርቼለት ነበር። አልሐምዱሊላህ ደህና ነበር። ያው አሁን ግን በባለፈው ብርቱን እንሰራለን ብለው ነበር ለሁለተኛ ጊዜ የሰሩለት። መጀመሪያ እንደዚህ ከዛ እንደዚህ ሁለተኛ ያው አሁን ግን ያ ውስጥ ላይ የገባውን ነገር ተቀዶ ቆዳውን ቀዶት ይሄው እንደዚህ ስለወጣ ለሁለተኛ ለሶስተኛ ጊዜ ደግሞ አሁን ድጋሚ እንደገና ዘላቂ መፍትሄ የሚሆን ነገር መሰራት አለበት ተብዬ ነው የሰራው ዶክተሩ ማለት ነው። እና ያው አሁን በየሰዓቱ ኢንፌክሽን እየፈጠረ በጣም አስቸገረኝና ያው ተመልሼ ደግሞ አሁን ወደ እናንተ መጥቻለሁ እንደገና። ያው ባላህ ፈቃድ ለአላህ ሆናችኋለሁ ብትተባበሩኝ በጣም ደስ ይለኛል። እና ያው ዶክተሩ ከቻልሽ ውጪ ካልቻልሽ ደግሞ እዚሁ አሉ የሚባሉት ቦታ ደህና ቦታ ላይ ብታሰሪለት በጣም ጥሩ ነው። ተመሳሳይ የሆነ ነገር ውስጥ ላይ ቢገባለት ደህና ማቴሪያል ያለበት ቦታ ላይ ብሎኛል። ያው ከ200 እስከ 250 ሺህ ሊያስፈልግሽ ይችላል ብሎኛል። ያው እንግዲህ እንደተጫንኳችሁ እንደ አስቸገርኳችሁ አውቃለሁ። ብትተባበሩኝ በጣም ደስ ይለኛል። ተባበሩኝ ብዬላለሁ። ያው እንግዲህ ምንም ሌላ አማራጭም መሄጃም ምንም ነገር ስለሌለኝ ነው ድጋሚ ወደ እናንተ የመጣሁት። ያው እንግዲህ ለአላህ ሆናችኋለሁ። እንደምንም ብላችሁ የምትችሉትን ነገር ብታደርጉልኝ ደስ ይለኛል። ያው ስለተጨናነኩ ነው መልሼ ድጋሚ ወደ እናንተ የመጣሁት። እና ያው እንግዲህ ዘላቂ የሆነ ነገር እንዲሆንልኝ ማለት ነው። እና እንደዛ ነው እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተመለከታችሁት እንግዲህ አሁን ላይ ምንም ምግብ እየተቀበለላት አይደለም። በጣም እያስቸገረው ነው ያለው። ምክንያቱም እስኪጠግብ መብላት አልቻለም ስለያዘው ሆዱ ላይ ማለት ነውና አስቡት ልጁ 8 ዓመቱ ነው። ኪሎ ግን 11 ኪሎ ነው። ወላሂ በጣም ነው የሚያሳዝነውና ሁላችንም ያቅማችንን አነሰ በዛ ሳንል ኢንሻአላህ ድጋፍ እናድርግለትና ልጁ በጊዜው ከዚህ በላይ ሳይብስ ህክምናው እንዲያደርግ ድጋፋችንን እናድርግላለን ኢንሻአላህ።